ቻናሏ ገንዘብ ለመስራት የሚያስፈልገውን መስፈርት አሟልተው እንግዲህ አፕላይ ለማድረግ ነው የመጣ ነው አሁን ለሞኔታይዜሽን። ስምሽን መጀመሪያ? እሺ መንበረ ሙላቱ እባላለሁ። የቻናሌ ስም ደግሞ ኤላሾ ይባላል። የምሰራው የሪያክሽን ቪዲዮዎችን ነው። በጣም ጎበዝ። የኛ ተማሪ ነበርሽ አይደለ? አዎ። ምን ያህል ጊዜ ፈጀብሽ ይህንን እስከምትሞይ? 4 ወር ብቻ ነው የፈጀብኝ። ዋው! እንግዲህ በ4 ወር 1000 ሰብስክራይበር እና 4000 ሰዓት ሞልታለች። ገብታችሁ ቻናሏን ማየት ትችላላችሁ። ስለዚህ አሁን እዚህ ጋር ብዙዎቻችሁ የምትሳሳቱት ነገር ጉግል አድሰንስ ላይ አፕላይ ስታደርጉ ጥንቃቄ ማድረግ አለባችሁ ስማችሁን ስትሞሉ። ስለዚህ እዚህ ጋር አንቺም ለሌላ ጊዜ እንደዚህ ትመጪና አፕላይ ነው የሚለውን ነክተሽ፣ ስለዚህ 3 ስቴፖችን ያመጣል። እነዚህ 3ቱ ስቴፖች የመጀመሪያው የዩቲዩብ ህጎችን መቀበል ነው። ስለዚህ ስታርት ብለሽ እሱን የዩቲዩብ ህጎችን በደንብ በሰፊው አድርጎ ያመጣልሻል። ስለዚህ እነሱን አክሰፕት አደርጋለሁ ብለሽ አክሰፕት ስትይ ወደ ሁለተኛው ስቴፕ ይወስድሻል ማለት ነው። ስለዚህ ሁለተኛው ስቴፕ ይሄ በጣም ጥንቃቄ የሚያስፈልገው ስቴፕ ነው። ከዚህ በፊት እንደዚህ አድሰንስ ምናምን ለመክፈት ሞክረሽ ታውቂያለሽ? አይ አላውቅም። በጭራሽ አታውቂም? ለመጀመሪያ። በቃ ስለዚህ ይሄ ጥሩ ነው። አሁን ከዚህ በፊት በተለያዩ ምክንያቶች አድሰንስ ምናምን ለመክፈት ሞክረሽ ከነበረ ይህንን ከዚህ በፊት የነበረውን አድሰንስ መዝጋት አለብሽ፣ ወይም ደግሞ ያኛውን አድሰንስ ነው መጠቀም የምትችይው። እሺ አንዴ አድሰንስ ከከፈትሽ በኋላ ከዚህ በኋላ ሌላ ቻናል ብትከፍቺ ራሱ ድጋሚ ሌላ አድሰንስ መክፈት አትችይም። ስለዚህ ይህንን አድሰንስ ራሱን አሁን እንደ አዲስ ክሬት የምናደርገው ለሌላ ጊዜም ትጠቀሚዋለሽ ማለት ነው። ስለዚህ እዚህ ጋር ስታርት ብለን ከዚህ በፊት አድሰንስ ነበረሽ ወይስ የለሽም ብሎ ይጠይቅሻል። ስለዚህ ኖ እኔ ከዚህ በፊት አልነበረኝም ብለሽ አዲስ ክሬት ለማድረግ ኔክስት ትያለሽ ማለት ነው። ከዛ በኋላ እዚህ ጋር የምትሞያቸው ነገሮች በኋላ ላይ በትክክል ስምሽን እንደምትሞዩ ነው። ፓስፖርት ላይ ወይም ናሽናል አይዲ ላይ ባለው መንገድ ነው ማለት ነው መሙላት ያለብሽ። ሁሉም ነገር ስለሞላን ሰብሚት እንለዋለን ማለት ነው። ስልካችንን ምን እናደርጋለን? ቬሪፋይ እናደርጋለን ማለት ነው። በቃ አሁን ሪቪው ያደርጋል። አሁን ስቴፕ 2 ላይ አሁን እንደ ቅድሙ ስቴፕ 1 እንዳለፍነው ወዲያውኑ ስቴፕ 2 አይልም። ስለዚህ ስቴፕ 2 ላይ ኢን ፕሮግረስ ብሎ የተወሰነ ጊዜ ቆይቶ ነው ማለት ነው ቼክ አድርጎ ነው ቬሪፋይ የሚያደርገው። ስለዚህ ይችኛዋ ኢን ፕሮግረስ የምትለው እስክታልቅ ድረስ ትጠብቂና ለእኛ ታሳውቂያለሽ። አክሰፕት ካደረጉ 3ኛውን ስቴፕ መቀጠል ነው ማለት ነው። ለጀማሪዎች እስቲ የምታስተላልፊ መልእክት ካለ? ያው ለጀማሪዎች መጀመሪያ አካባቢ ላይ የገጠመኝ ነገር የቪዲዮ አለመታየት ነው እና ብዙ አይታይም። የዛን ጊዜ ትንሽ ተስፋ የማስቆረጥ ነገር አለው። ግን ደግሞ ልክ ሰዓቷን እየጠበቅ ኮንሲስተንስሊ ከሰራኸው በቃ እየጨመረ ይሄዳል። ልክ እየጨመረ ሲሄድ ደግሞ ሞራል ይሆናል። በጣም አመሰግናለሁ። እኔም በጣም አመሰግናለሁ።